ሁሉን ነገር ስለተናገረ ሊያ ትጎዳዋለች፣ እንደዚህ ታደርገዋለች እያልን ብዙ ነገር እያልን ነበር። ግን እነሱ ግን አሁንም አብረው ናቸው። ሁለት ሌባ ማለት ነው። ሁለት ሌባ አንድ ላይ ናቸው። አሁንም ማንን እያታለሉ እንደሆነ ማንን እየሸወዱ እንደሆነ ባላቅም ስራቸውን እየሰሩ ልዑልን አቤልን ትናንት ወዲያ አቤልን ልታስገድል የነበረችው ሊያ ነበረች። አልተሳካላትም። እነዚያ የተያዙት ሰዎች ማን እንደላካቸው በስከ መጨረሻ እንግዲህ በዘላለም ዩቱብ ተለቋል፣ አይታችሁት ሊሆን ይችላል። ሊያ እንደላከቻቸው ነው የተናገሩት። ይህ ሁሉ ነገር እንግዲህ ካረገች በኋላ አበበና እሷ ተያይዘው የት ሀገር ሊሄዱ እንደሆነ ብቻ ወደ ውጭ ሀገር ለመሄድ ሁሉ ነገራቸው ጨርሰው ፕሮሰሳቸው ምናቸው ሲያጋልጥ አንድ እና እነዚህ ሁለት ሌባዎች ብዙ ነገር እያሰቡ እንግዲህ በስከ መጨረሻ ድረስ ሁሉንም ነገር ትተው ከሀገር ለመውጣት ሲሉ እጅ ከፍንጅ ወይ ውርዴት ወይ ውርዴት። እኔ መጀመሪያም ሁለታችሁ አይገናኙም አበበና ሊያ ሲባል በፍጹም አላመንኩም። ምክንያቱም አበበ ማለት ለሊያ አይ ውርዴት፣ የውርዴት ቀን አይመሽም አለ ሀገሬ ሰው። በጣም ነው ዛሬ በጣም 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 እነሱ ስላላመለጡ ስላልሄዱ ከዚህ በላይ ምንም ደስታ የለም። የእውነት አስባችሁታል? እሱ መቼም አበበ ወደ ውጭ ይሄዳል ብሎ ማንም ሰው የሚያስብም የሚጠረጥርም የለም። ይሄ ሌባ ሁለታቸው ግን ተደራጅተው በምን አይነት እኔ በጣም የገረመኝ ነገር ብልጠታቸው። ኧረ በስመ አብ! ይሄ ሌባ ወራዳ የሰው ነፍስ አጥፍተው የሰው እንትን እነሱ ጭራሽ ውጭ ሀገር ለመሄድ ያምራቸዋል። ወይ እንደ ዛሬ ተደስቼ አላውቅም። እውነት እሱ ስላላመለጠ እሷ ስላላመለጠች በጣም የሆነ ምንድን ነው የሚባለው? ዛሬ ግን በጣም ይቅርታ አድርጉልኝ፣ ድምፄ ተቀይሯል። ደስ ስላለኝ ብቻ ነው እንጂ ቪዲዮ ራሱ መስራት አልፈለኩም ነበር። የእነዚህ ሌባ ሁለት ሌባ አስባችሁታል? ይሄ አምልጠው ቢሆን ልዑል ይፈልጋል፣ አበበ ማን ነው አቤል ይፈልጋል። እነሱ ግን እንደፈለጉ እየሆኑ ነበር። ሁሉ ነገራቸው ጨርሰው ከሀገር ሊወጡ እጅ ከፍንጅ እንደ አረ ዛሬ ወራዳ ሁለት ሌባ
ከነገራችን ላይ እኔ ሁልጊዜም ነግሬያችኋለሁ፣ እነዚህ ሰዎች ከጀርባ ሀይ የሚላቸው ሰው አለ እንጂ ብቻቸውን እንዳልሆኑ እዚህ በፊትም ነግሬያችኋለሁ። እና በስከ መጨረሻ እንግዲህ ሁሉ ነገራቸው ያሰቡት ተሳክቶላቸው ሊያ የተባለችውም በስልክ ጥሪ ብቻ የፈለገችውን እያረገች እሷ ስትፈልግ ውጭ ስትፈልግ እንትን ለማለት እንዲያመቻት ብላ ይሄ ሁሉ ሴራ ይሄ ሁሉ ነገር ካቀነባበረች በኋላ ጭራሽ አሁን ውጭ ሀገር ልሄድ ትሄድ አማራት። ወንጀለኛዋ ማለት ነው። ወይ ሉል ያው ሁልጊዜ ሉልን እኔ እንዳደነኩት ነው። ሁልጊዜም በተለይ ከካሜራ ጀርባ ያሉት በጣም በጣም የእውነት መመስገን ያለባቸው ልጆች ናቸው። እነዚህ ሌባዎች ሳያመልጡ እኔ በጣም የገረመኝ ነገር ያ ሁሉ ነገር አበበ ያ ሁሉ ማስረጃ ተናግሮ እንዴት ነው አብረው የሆኑት? ልዑል አበበን ካገኘች ትገለዋለች እያለ ምስኪን ለሱ ያስባል። እነሱ ግን አይደለም ይቅርና ጭራሽ አብረው ሊሄዱ ሁሉ ነገራቸው ጨርሰው፣ ምክንያቱም እዚህ ጋር አልቆላቸዋል። ሁሉ ነገራቸው ታውቆባቸዋል። ያላቸው አማራጭ አንድና አንድ ነው። ከትናንት ወዲያ አቤልን ለማስገደል ያላረገችው ያልሰራችው ዛሬ ደግሞ ጭራሽ ሌባ። የእውነት ዛሬ ማመስገን ያለባችሁ ነገር ቢኖር ከልዑል ጋር የሚሰሩት ልጆች፣ እነዚህ ሌባዎች እንዳያመልጡ ዋነኛውን እንትን የሰሩት እነሱ ስለሆኑ ማለት ነው። በጣም 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 የሚመሰገኑ ልጆች። እስካሁን ድረስ ስንት ነገር አይተናል። እንደ ዛሬ ታሪክ አልሰሩም። እውነት እስኪ አስቡት እናንተ ራሱ አምልጠው ቢሆን ወይ አንደኛ እዚህ ጋር አቤል እና ልዑል ያሉበት፣ ሁለተኛ ደግሞ እነሱ እንደፈለጉ ኧረ ጉድ! ኧረ አንዳንዴ እውነት ውይ የእውነት አምላክ የእውነት አምላክ አጋለጣቸው እንጂ እነሱስ ፕሮሰሳቸው ሁሉ ነገራቸው ጨርሰው ኦሬዲ ሂደው ነበር። በቃ ተሳፍረው ነበር። ሊያንስ ኦኬ ትጠብቋታላችሁ ትሄዳለች ብላችሁ፣ ግን አበበን የአበበ አልገረማችሁም? አበበ ይሄዳል ብሎ ማን ያስባል? አሁን መቼም ክፍለ ሀገር ነው እንደዚህ ነው እያሉ እድሜ ልካቸውን እሱን ሲፈልጉ ጊዜያቸውን ሊጨርሱ ነበር እነ ልዑል።
እግዚአብሔር ደግሞ አትድከሙ ሲላቸው እኔ ገና እንትኑ ሳይ በጣም ነው የደነገጥኩት። ወይኔ በቃ አመለጡ ነው ያልኩት። በቃ እንደዚህ አይነት ነገር በእርግጥ ያው ብዙ ጊዜ እንደዚህ አይነት ነገር ወንጀል የሚሰሩ ሰዎች መጨረሻቸው እንደዚህ ሆኖ ቀረ። በቃ አበበና ሊያ መጨረሻቸው እንደዚህ ነው። በቃ ለምንም የማይሆኑ ሁለት ሌባ ወንበዴ ስራቸውን ረስተው እንደፈለጉ ለመሆን ነበር፣ ግን አልተሳካላቸውም። መቼም አይሳካላቸውም። ምክንያቱም እዚህ ጋር ስንት ነገር ያደረጉት በማያውቀው አቤል እየተሰቃየ ያለው በእነሱ ምክንያት ነው። እና የእውነት አምላክ ሁልጊዜም በጣም ነው እንትን ያለኝ። እናንተም ይህን ስታዩ በጣም እንደምትደነግጡ እርግጠኛ ነኝ። ቪዲዮውን አሳያችኋለሁ ቀንጨብ አድርጌ። በጣም የልዑል ልጆች እንዴት አይነት እንትን እንደሰሩ ዛሬ ሁለት ሌባዎች በትንሽ ነው ያመለጡ እንጂ እጃቸው ውስጥ ገብተው ነበር። ግን ያው እነሱ መኪና ስለያዙ ምንም ሊያዟቸው አልቻሉም። ምንም ማድረግ አይቻልም። ብቻ ውጭ ሀገር አልሄዱም። እሱ ዋናው የሚፈለገው እሱ ነው። ሁለት ሌባ አንድ ላይ ለፖሊስ ሊያስዟቸው ሲሉ በቃ እነሱ መኪና አላቸው ተነስተው ወደ ሌላ ሄዱ። ስንት ነገር ሰርተዋል እነ ልዑል። እዚህ በፊትም ስንት ወንጀለኞች እንደዚህ አይነት ነገር ያው የለመዱት ነው። ግን ትንሽ አሁኑ ደግሞ የብልጥነት ብልጥ ተጠቅሞ አበበ ከነሱ አመጣው ጭራሽ ወደ ውጭ ለመሄድ ማሰቡ በጣም ማይታመን ነው። ማይታመን ሲያጋልጥ እንደዚህ ነው እንግዲህ የሌባ አይነ ደረቅ። ከትናንት ወዲያ አቤልን ለማስገደል ሞከረች ሊያ፣ አልተሳካላትም። ዛሬ ደግሞ አበበን ይዛ ወደ ውጭ ለመሄድ እንትን ስትል አልተሳካላትም። ቀጣይ ደግሞ ምን እንደምታደርግ አላውቅም። በሁሉም አቅጣጫ የልዑል ሰዎች አሉ። በዛ ስትሄድ የልዑል፣ በዚህ ስትመጣ የአቤል ሰዎች። ምን አባቷ እንደምትገባ እስኪ አምና እጇ ከሰጠች ትሰጣለች፣ ካለዛ እድሜ ልኳን እንደዚህ ስትሯሯጥ ትኖራለች። ኧረ ሰው እንደው ድፍረታቸው ራሱ ወንጀለኛ መሆኗን ረስታ ጭራሽ ወደ ውጭ ለመሄድ ሻንጣዋን እየጎተተች ስትሄድ እፍረት የሌላት እንዲህ ምን ጉድ ነው ጎበዝ!
ኧረ በለው ኧረ በለው ኧረ በለው። እስካሁን ስንት ሌባ አይቻለሁ። ደግሞ የአሁኖቹስ የባሰባቸው ናቸው። በጣም የባሰባቸው። አበበም አበበ ነው፣ ሊያም ሊያ ናት። እኔ በጣም የገረመኝ ከጀርባ ያለው ሰው ማን ቢሆን ነው እንደዚህ የልብ የልብ እየሰጠ ሰዎቹን እንትን ያላቸው? እኔ አላቅም የእውነት። ወይ ወይ ልቤ፣ ወይ ነዶ፣ ወይ ነዶ፣ ወይ ነዶ፣ ወይ ነዶ። ኧረ እንደው ስንቱን አየን በዚህ ትንሽ ቀን፣ ስንት ጉድ አየን፣ ስንት ነገር ሰማን። መጨረሻቸው ምን እንደሚሆን እናያለን። ለማንኛውም የአብያብና የሊያን ወራድነታቸውን እንግዲህ መጀመሪያ ላይ አስገባላችኋለሁ እንዴት እንደተዋረዱ እና በዚሁ አጋጣሚ ደግሞ የልዑልን ሰዎች በጣም 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 ሁላችሁም እንድታመሰግኗቸው ነው የምወደው። ምን አይነት ጀግና እንደሆኑ። የጀግና ወንድም ጀግና ነው ትላለች። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ ሰላማችሁ ይብዛ። ባይ